والله በአላህ ስም እምላለሁ أننا እኛ እኮ በዚች ምድር ላይ ስንኖር لسنا بحاجة إلا ጉዳይ የለንም አላህን በመገናኘት ቢሆን እንጂ هذا الذي قطع ያ ዝምድናውን የሚቆርጥ ሰውዬ أما أنا له أن يصل አላህ ጋር እንደማይገናኝ ያስባልን? هذا ያ الذي ሰውዬ እኮ يطعم عياله من الربا ሰዎችን ሌሊትም ቀን ከወለድ የሚመግብ أما أنا له أن يصل ከአላህ ጋር አልገናኝም ብሎ ያስባልን? هذا الذي يغش في ያ تجارة በንግዱ ላይ የሚያታልል ሰውዬ أما أنا له አላህን እገናኘዋለሁ ብሎ አያስብምን? هذا الحاكم በሰዎች ጉዳይ ላይ የተሾመው ሰውዬና ሐኪሙ الذي يقتل ሰዎችን በዙልም የሚያስር ሰውዬ ويقتل ሰዎችን በዙልም የሚገድል ويسرق قوتا የሰዎችን ቀለብና ገንዘብ የሚሰርቅ ليلنا በሌሊትም በቀንም أما أنا له أن አላህ يصل ዘንድ እገናኛለሁ ብሎ አያስብምን? هذا الذي حرم أخواته እህት ወንድሞችን ከውርስ ሐቅ ገንዘብ የከለከላቸው ሰውዬ ومنع عن أخواته እህት ወንድሞችን በሐቅ ከመዋረስ የከለከላቸው ሰውዬ أما أنا له أن አላህ ጋር አልገናኝም ብሎ ያስባልን? الذين በየቀኑ ያ የሚሰማ ሰውዬ እኮ نداء حي على الصلاة ወደ ሶላት ንቶሎ ነጃ ወደምትወጡበት የሚለውን وتجدهم يرتعون في الدنيا لا ለዱንያ ጥሪ ምላሽ ይሰጣሉ፣ ለአላህ ጥሪ ግን ምላሽ አይሰጡም። أما እነሱ የላቸውምን? أن يصطلحوا አላህ ጋር እንገናኛለን ብለው አይፈሩም? أما علم ሰዎች አያውቁምን? أن هذه ይቺ ቀን تمضي وتمضي وتجري ትመጣለች ደግሞ ታልፋለች። وما هي إلا ይቺ لحظة እኮ ቀላለች ብዙም አይደለችም፣ ታልፋለች። وسنقف أمام الله ነገ እኮ የውመል ቂያማ አላህ ፊት እንቆማለን። حتى أغلى ما تملك የያዝካቸው በጣም ውድ የተባሉ ነገሮች ይተውሃል። حتى أقرب ما تملك ላንተ ቅርብ የሆኑ ቤተሰቦችህ እንኳን ይተውሃል። أما تعلم አታውቅምን? أنهم إذا حملوا በተሸከሙን ጊዜ أنهم إذا እነሱ ተሸክመውን በሄዱ ጊዜ وحملوك إلى ተሸክመው ወደ መቃብር ሆድ በሄዱ ጊዜ وحالوا علينا التراب በእኛ ላይ አፈር በጫኑብን ጊዜ من الذي سيحملني ማን የሚሸክመን የዛን ጊዜ? ወላጅ ነው። من الذي سيحملني ማን የሚሸክመን የዛን ጊዜ? በጣም የቅርብ ጓደኛ ነው። من الذي سيحملني جاري وعمي የዛን ጊዜ የሚሸክሙን እኮ ጎረቤታችን፣ ወላጆቻችን፣ ጓደኞቻችን ናቸው። هذه رسالة من الله لي ይሄ መልእክት ከአላህ ነው ለኔም ላንተም። أنه لن يبقى ለኛ እኮ ዱንያ ላይ የሚቀርልን የለም አላህ ቢሆን እንጂ حتى الناس ሰዎችም ቢሆን እንኳን الذين هم أقرب الناس ለኛ ለልባችን ቅርብ የሆኑ ሰዎች ቢሆንም እንኳን يوما سيضعون التراب عليه አንድ ቀን እኮ በእኛ ላይ አፈር ጭነውብን ጥለውን ይሄዳሉ። وما هي إلا أيام وأنا ለትንሽ ጊዜ ነው እንጂ እኔም እናንተም ሁላችንም እንረሳቸዋለን። يوم يومين ثلاثة አንድ ቀን ሁለት